አንተን እንኳን እኔ ማሳየኝ አንተን ምን ያደረክ ነው? ቆይ አንተ ትንሽ እንኳን አታፍርም እንዴ አንተ? አለቃይ እንዴት አደርክ? የምን እንዴት አደርክ ነው ደግሞ የምትለኝ? ምን ያህል ታላቅህ እንደሆነ አታውቅም እንዴ? ቆይ አንተ የማይሆን ንግግርን ተናግረውኝ እኮ ነው። እሳቸው ናቸው የሚናገሩህ? እኔ ላሳየህ? አለቃይ እባክህን ተው፣ ልጅ ነው፣ ይቅርታ አድርግለት እባክህን። ይሄ ነው ተመልከት፣ ስነ ስርዓት ማለት ይሄን አክል ከተናገርካቸውም በኋላ አንተ እንድትመታ ግን አልፈለጉም እሳቸው። ቤተሰቦች ምንድነው ያስተማሩህ? እንደዚህ መባለግን ነው እንዴ? አይደለም አለቃይ። አይ እኔ ገባ ወጣ ስል ሰላምታ ሊሰጠኝ ስላልቻለ ነው እሱ። ማንህና ነው አንተ? ቆየ እኔ ራሴ ከልክያቸዋለሁ ለኔ አጎት ሰላምታ እንዳይሰጡኝ። አንተ ደግሞ ጭራሽ ሰላምታን ፈለክ። ያንተ ጥፋት ቀን በቀን እየጨመረ ነው እየመጣ ያለው። ብዙ ቅሬታዎች ቀርበውብሃል። ዛሬም ስብሰባ ለቅቄ የመጣሁት ባንተ የተነሳ ነው። ምንድነው እያደረክ ያለው? ሴቶችን ይዞ መሽከርከር ነው እንዴ አንተ ስራ? አይ አለቃይ። ማናት ትሻው? ጓደኛዬ ናት አለቃይ። እቺ ጓደኛህ ናት? ትላንት ይዛት የመጣችዋስ? እሷስ ማን ነበረች? የትላንት ነው አለቃይ አጥፍቻለሁ። ካሁን በኋላ ማንንም ይዤ አልመጣም። በቃ ግን ይሄንን ያክል ነው የምቀጠቅጠን። አንተን ሊገባህ አልቻለም አይደል? አንተ ለዚህ ነበር እንደዚህ ያስቀመጥኩ አንተን ይሄን እንድትሰራ ነበር እንዴ? አለቃይ ስራዬን በስርዓቱ ነበርኩ የምሰራው። ቅሬታ ምን እንዳቀረቡብኝ አላቅም። ብቻ ግን አንድ ሰው ቅሬታ ቢያሰማብህ እኮ ችግር የለውም። ግን ሁሉም ሰው ነው ቅሬታ ያሰማብህ። እብድ አደረከኝ እንዴ ነኝ? ሁልጊዜ ሴቶችን እየቀያየርክ ማሽከርከር ስራ የሚባል ነገር ምን የምትሰራው ነገር የለም። ስራቸውን የሚሰሩትን ደግሞ በጥፊት መታለህ። ማን ነው እንደዚህ አድርግ ያለህ? ማን ነው እንደዚህ አድርግ ያለህ? እንዴት ልትዳፈር ነው አንተ የምትመታቸው? ቆይሳቸውን መጥፎ ቃላትን እንኳን ተናግራቸው አላቅም እስከዛሬ። ኧረ አለቃይ እኔ አልመታኋቸውም። በዚህ ዱላ እንዳልቀጠቀጠሽ ሁሉንም ነገርህን እዚሁ ቆሜ ሳይ ነበር። ይሄን ድራማህን ገና እንደመጣ በጥፊ አልመታቸውም እንዴ? አለቃይ ነገሩ እኮ ይሄ ነው። ይኸውልህ ምን መሰለህ፣ ጥፋቱ እኮ እሱ አይደለም። ጥፋቱ እንደውም የእሳቸው ነው። እኔ አብዛኛውን ጊዜ እዚህ እመጣለሁ፣ እሄዳለሁ፣ እመላለሳለሁ። እናም 2-3 ጊዜ ይሆናል በደንብ አስተውዬ ሳያቸው አስተያየታቸው ልክ አይደለም። እኔን የሚያዩበት አፍጥጠው ነው የሚያዩኝ በመጥፎ እይታ። ከዛም ይሄን ነገር ለጓደኛዬ ነገርኩት። ከዛ ለማናገር ነበር የመጣ ነው። ከዛም ጭራሽ ጥፋታቸውን እንደማመን ደሞ እሳቸው እሱ ላይ መጨማለቅና መባለግ ጀመሩ። አፋቸውን መክፈት ጀመሩ። ከዛም ተናደደና እጁን አነሳባቸው። ግን የሱ ጥፋት አይደለም። አለቃይ የዚህ ሰው ነው ጥፋቱ። አንቺ ማነሽና ነው በመሃል ጣልቃ ገብተሽ የምታወሪያ? እዚህ እኔ የወሰንኩት ብቻ ነው የሚፈጸመው እንዴ? የኔ የክብሬት ጉዳይ አለቃ። እንዴት ይሄን ነገር ባላየ ታልፈዋለህ? አሃ የክብርሽ ጉዳይ። እስከ ዛሬ ድረስ እኒ ሰው በመጥፎ እይታ ማንንም አይቶ አያውቁም። የሚመጡት ሁሉ ለእሳቸው እንደ ልጃቸው ልጄ ብለው ነው የሚጠሩ። ይሄን ደግሞ ነው ያውቃለሁ። ደግሞ ምን አይደለም የቀጠርኳቸው በአባቴና በአያቴ ጊዜ ጀምሮ ነው ስራ መስራት የጀመሩት። ስለዚህ ምን እንደሆነ አውቃቸዋለሁ። እኔ 2 ቀን በሙሉ አንተ ከዚህ ስራ አልነበርክም። ጭራሽ እንደገና ሌላ ድራማ ትሰራለህ። አለቃይ በቃ ይቅርታ አድርግልኝ። ይሄን ነገር እዚሁ ላይ እንጨርሰው። ካሁን በኋላ ሰላምታ ይስጡኝ ብያለላቸው እሳቸውንም። ጉዳዩንማ አዎ ልጨርስልን ነው። እኔማ አመጣጤ ያዙ አንዴ አጎቴ፣ ላንተ የሚደርስህን ክፍያ ጠቅላላ ሂሳብ አድርጌ ይዤልህ ነው የመጣሁት። አለቃይ ሂሳብ ማለት ለምን? ይሄው ቼክህን መያዝ ትችላለህ። ባንክ ሄዳ አስመንዝረው። ከዛም በኋላ ሌላ ስራ ፈልግ ለራስህ። እሺ አለቃይ በድጋሚ እንዳላይ ደግሞ አለቃይ ብላ አትጥራኝ። አንተ ለዚህ ብቁ አይደለም። አለቃይ ከስራ ታባረኝ እባክህን። ምን አይነት ስራ ልሰራ ነው እባክህን? ምንም ሂሳብ አልፈልግም አለቃይ እባክህን። ካሁን በኋላ እንዳባቴ ነው ማከብራቸው ማያቸው። ይቅርታም እየጠየኩ ነው እባክህን። እሳቸውን ወደ ውጭ አስወጣውታለሁ ስትላቸው ነበር አይደል? አሁን ወደ ውጭ የምትወጣው አንተ ራስህ ነህ።